ቆይ ቢስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ሰጅዳ የሚለውን ሶስተኛው ኦብጀክቲቭ እናያለን ማለት ነው። ኢብኑ ቀይም ምን ይላል? ከስጁድ በፊት የሚደረጉት ሙሉ የሰላት ነጥቦች ለስጁዱ እንደ መዘጋጀት ነው ይላል። ሱብሃንአላህ። ስጁድ ከጭንቅላታችን አንስተን አፍንጫችን፣ እጃችን፣ ሙሉ እግራችን ሁሉም ለአላህ ስጁድ የሚያደርግበት ቦታ ነው ማለት ነው። በዚህ ቦታ ላይ ብዙዎቹ ነጥቦች አንስተናል። አንደኛ ለአላህ በጣም ዝቅ የምንልበትና የምንነሳሳበት የምንተናነስበት ቦታ ነው። ሁለተኛ ደግሞ ዱዓ የሚደረግበት ቦታ ነው። ሶስተኛ ለአላህ እንደ ሰው በጣም ቅርብ የሚሆነው ስጁድ ላይ ነው ብሏል ረሱል ሰለላሁ ዐለይሂ ወሰለም። እና ፈአክሲሩ ዱዓ እዛ ላይ አብዙ። እና አቡ ደርዳ ምን ይላል? ለ13 ወንድሞቼ ስጁድ ላይ ሆኜ ዱዓ አደርግ ነበር ይላል። ሱብሃንአላህ። አንድ ደግሞ ሐቢብ ኢብኑ አቢ ታሂር የሚባል ስጁድ ሲያደርግ ብታዩት የሞተ ይመስላችኋል ይላል። ሱፊያን ኢብኑ ኡየይና ማለት ነው። ሱብሃንአላህ። እነዚህ ሰለፎች የስጁድን ጥቅም አውቀው ብዙ ሲጠቀሙበት ነበር ማለት ነው። ሌላ ደግሞ የስጁድ ጥቅም ምንድነው? ዛሬ የምናነሳቸው ሸይጣንን እናናደዋለን። በሸይጣን ላይ የበላይ ሆነናል። በዚህ ደግሞ ልንደሰት ይገባል። ሱብሃንአላህ። ረሱል ሰለላሁ ዐለይሂ ወሰለም ሙስሊም ላይ ባለ ሐዲስ ምን ይሉናል? አንድ ሰው ስጁድ ሲያደርግ ሸይጣን ይናደዳል። ወይኔ እኔ አንድ ስጁድ አድርግ ተብዬ እምቢ ብዬ ጀሃነም ልገባ የአደም ልጅ እሺ ብሎ ጀነት ሊገባ ብሎ ያለቅሳል። ሸይጣንን የምናሸንፍበት ቦታ ነው ማለት ነው። እኛ ለአላህ ስጁድ ስናደርግ ሸይጣን ይናደዳል፣ ሉዘር ይሆናል ማለት ነው። እና ጠላታችንን የምናናደድበት ቦታ ነው። ሌላ ደግሞ ምንድነው? ስጁድ ለአላህ በማድረጋችን ኩራት ሊሰማን ይገባል። ማለት ምን አይነት እንደ ኢማም አህመድ እንዳለው አይነት ኢማም አህመድ ምን ይላል? ያ ረቢ ፊቴንና ስጁድ ለአንተ እንጂ ለማንም አርግቼ አላቅም። ያ ረቢ ርዝቄንም ለማንም ዝቅ ሳልን ለማንም ስጁድ ሳላረግ ስጠኝ ይል ነበር። ሱብሃንአላህ። ማለት ለማንም ስጁድ አታረግም፣ ለሰማይና ለፈጣሪ ለምድር ፈጣሪ ለሆነው አላህ ብቻ ነው ስጁድ የምናደርገው ማለት። ይሄ ነገር ደግሞ የበለጠ ደስ የሚል ነገር ነው። እና ምን ይላል ሱፊያን ኢብኑ ኡየይና? ያለብህ ወንጀል ያለብህ ጥፋት ምንም ዱዓ እንዳታረግ እንዳይከለክልህ። ምክንያቱም አላህ ሱብሓነሁ ወተዓላ ከጠማማዎቹ ላይ ጠማማ ከሆነው ሸይጣን ላይ ራሱ ዱዓውን ተቀብሎታል። ረቢ አንዚርኒ ኢላ የውም ዩብዓሲን፣ እስከ ቂያማ ቆይተ ኢነከ ሚነል ሙንዘሪን ኢላ የውሚል ወቅቲል ማዕሉም፣ እስከ ተወሰነው ጊዜ የምትኖር ነው ብሎታል። ሸይጣን ራሱ ዱዓውን የተቀበለው የኛ ጥፋት አለ ብሎ ዱዓችንን ከመቀበልም እምቢ አይለንም ማለት ነው። ስለዚህ ስጁድ ላይ ዱዓ ላይ እንበርታ። ለአላህ በጣም ዝቅ የምንልበት ቦታ መሆኑን አውቀን ለአላህ በልባችንም በፊቶቻችንም ዝቅ የሚሉ አላህ ያድርገን። ሸይጣንን እናናደው ስጁድ በማድረግ በመስገድ እሱ ላይ በላይ የሚሆኑ ያድርገን። ዛሬ ደግሞ ነው ማስታወሳችሁ። ሰላም አለይኩም።